አንድ መሪነት ላይ ሰፊ በስፋት ያሳተመ መጽሐፍ ያሳተመ ሰው ምን ይላል? ኮንፊውዥን እና ዝቅተኛ አፈጻጸም የሥራ አፈጻጸም ውጭ ሁሉም ሊደርሺፕ ይፈልጋሉ። ሊደርሺፕ የማይፈልገው አመራርነት የማይፈልገው አንደር ፐርፎርማንስ ሊደርሺፕ አይፈልግም። ፍሪክሽን ግጭት ሊደርሺፕ አያስፈልግም። ለምን እንድትጋጭ የሚሰራ ሊደርሺፕ ኮንፊውዥን ግራ እንድትጋባ የሚሰራ አመራር የለም። አመራር ግራ መጋባት ማስቀረት ክላሪቲ መፍጠር ነው ስራው። ከነዚህ ውጭ ለሁሉም ሰው ልጅ አቺቭ ላደረጋቸው ነገሮች አመራር ሊደርሺፕ መሰረት ነው። አንድ ሳይመን ሳይነክ የሚባል ሰውዬ leadership is not about being in charge, it is about taking care of those you are those in your charge. መሪነት ማለት አለቃነት ኃላፊነት አይደለም። አንተ ኃላፊነት ያለብህ እንድትጠብቃቸው እንድታግዛቸው የሚገቡ ሰዎችን ማገዝ ማብቃት ከነሱ አጠገብ ሆኖ መገኘት ነው ቆሞ መገኘት ነው። the servant leadership paradox የሚባላል። the servant leadership paradox suggests that the most effective leaders are those who serve others by prioritizing the needs, growth and well-being of their followers. Leaders paradoxically gain greater influence, loyalty and success. This paradox challenges leaders to reflect on their approach to leadership and consider how serving others can enhance their effectiveness and impact. እንግዲህ ፓራዶክስ ነው እንቆቅልሽ ነው። ሌሎችን ማገልገል እንዴት ብሎ ነው ያንተ እንትን የሚገባው? ፓራዶክስ ነው። ግን even if it's paradox እንቆቅልሽ ቢሆን እንዴት እንደሆነ ስታገለግል ራስን ሌላው አሳልፈ ስትሰጥ ሌሎች ትልልቅ መሪዎች እንዲሆኑ አንተ ምክንያት ስትሆን ተሰሚነት ይጨምራል፣ ተጽዕኖ ያይላል። መሪነት ኢምፓክት ኢንፍሉዌንስ ምናምን ከሆነ ደግሞ you are more leader, you will get more power, you will get more influence, you will be more impactful as you serve. The starfish story የሚባላል። One day an old man was walking along the beach after a storm. The beach was littered with thousands of starfish that had been washed ashore. As he walked, he noticed a young boy picking up starfish one by one and throwing them back into the ocean. The old man approached the boy and said, "There are too many starfish, you can't possibly make a difference." The boy picked up another starfish, threw it into the ocean and replied, "It made a difference to that one." ማዕበል ተነሳና ውቅያኖስ ላይ የነበሩ ብዙ ስታርፊሽ የሚባሉ የአሳ አይነቶች ተገፍተው ወደ ሾሩ ወደ ቢቹ ወደ ባህር ዳር ወጡ እና አንድ ወጣት ልጅ ወደ ቢቹ ሄደ ጊዜ ይሄን አየ። ወደ መሬቱ ተገፍተው የወጡት በጣም ብዙ ስታርፊሾች ናቸው። ግን ብዙ ናቸው፣ ምንም ማድረግ አልችልም፣ አንድ ቦረውር መቀነስ አልችልም ብሎ ዝም አለ። እጁን አጣጥፏል። የሚችለውን ያክል እያነሳ ይወረውራል ወደ ኦሽኑ እንዲመለሱ ማለት አልሞተም ነበር። እና አንድ ትልቅ ሰውዬ ቢቹ ጋር ሄዶ አንድ ህፃን ልጅ እንደዚህ ሲያረጋየና ገረመው። ሄዶ አንተ ምንድነው የምታደርገው? ብዙ እኮ ናቸው አትቀንሶ ማለት እንደዛ እያለ ዝም ብሎ ምንም ሳያረግ አሁን ማነሳና አንዷን ጣለ ወደ ኦሽኑ ማለት እንድድን ማለት ተመልሰን yes it made a difference to that one ለዛች አሳ አሁን አንስቼ መጣለ ለሁሉ ማሳ ሊሆን ይችላል። የጣልኳት አሳ ግን ህይወት ይቀጥላል። it made a difference። መሪነት ማለት በአንድ ሰው ላይ ሊሆን ይችላል። በአንድ ሰው ላይ ብቻ ላይሆን
በልቡ ላይ ሊሆን ይችላል በሳምባው ላይ ሊሆን ይችላል በአእምሮ ጤንነቱ ላይ ሊሆን ይችላል በሆነ ነገሩ ላይ ዲፈረንስ ዋን አት ኤ ታይም ማለት በአንድ ጊዜ 1000 ካላደንኩ አንዱን አላድንም አይልም መሪነት ከቻለ 1000ን ያድናል ካልቻለስ አንዱንም ቢሆን ያድናል the art of the possible ነው አሁን ማድረግ የሚችለውን ሁሉ ማድረግ ነው እንጂ አይዲያሊዝም አይደለም the art of the possible ነው ከውቅያኖሱ ተገፍተው በማዕበሉ ተገፍተው የወጡትን ሁሉ ስታርፊሾችን ቢያድን ሰየው ነበር ካልተቻለ ግን አንድም ይሁን ሁለት ማዳን ይገባል መሪነት ሁሉ ጊዜ ከወደቁ ወደፊት መውደቅ ነው በየቀኑ ፕሮግረስ ማድረግ ነው በየቀኑ ችግር መፍታት ነው በየቀኑ ሌሎች የተሻለ ህይወት እንዲኖሩ ምክንያት መሆን ነው ፕሮብለም ሶልቨር መሆን ነው ሶ ቀደም ብለናል the butterfly effect the domino effect ሌላስ the tipping point butterfly as the initial no small things put together can have profound effect on us you don't know አትናቀው አንድ ሰው ማዳን ከነገረ ቀደም ትልቅ ነገር ነው በዛ መዳን ግን የሚመጣው ነገር አታውቅም የብዙዎች መዳን ሊሆን ይችላል profound effect ሊኖረው ይችላል ከሞት ያዳንከው ሰው መርተ ህይወቱን የቀየርክለት ሰው እንደ ከዚህ ቀድሙ ለህይወት ላይዘናጋ ይችላል አንተ የሰራውን ለልወታ ሌሎች ሺዎችን በማዳን ሊመልስ ይችላል don't undermine yourself don't undermine the power of you የሰው ልጅ ሁሉ አይደለም መሪዎች እምቅ ኃይል አላቸው መሪዎች ደግሞ ቅድም ሊደርሺፕ አምፕሊፊኬሽን ኢፌክት እንዳልኩት ሊደርስ አምፕሊፊኬሽን ኢፌክት እንዳልኩት የተለየ አቅም አላቸው አታባክኑ don't undermine yourself don't be negative about your capabilities negative talk የሚባላል አቅማችሁን ደጋግማችሁ ምርጥ ጎበዝ ሆናችሁ ሰነፍ ብላችሁ አንድ 3 አመት ነግሩ ሰው ሰነፍ ይሆናል it depends ለራስህ ምን እንድትነግረው እንደፈለክ ጉረኛ መሆን አንሪያሊስቲክ መሆን አንድ ነገር ነው እሱ መወገድ አለበት ራስን ዝቅ ማድረግም ደግሞ ስተት እናንተ ቢራቢሮ ብራዚል ላይ ሆና ክንፏን ስታርቀበቀብ ስታራግፍ ያ ነገር ቴክሳስ ላይ ሄዶ ተርናዶ ይሆናል የናንተ በተርፍላይ ኢፌክትስ ምንድነው እናንተ ራሳችሁ ላይ ብቻ ተጽዕኖ የምታሳድሩ ሰዎች ናችሁ ሌላው እንዲነሳ እንዲሳካለት ምክንያት መሆን አትችሉም የናንተ የርግብ የክንፍ ላባስ ሌላ ቦታ አይደርስም ቶርናዶ ባይሆን ብሎ መጠየቅ ነው ሁለተኛው መነሻ ነጥባችን የሰው ልጅ በየቀኑ ከ35000 እስከ 70000 የሚሆን ውሳኔ ይወስናል እንደሚሰራው ስራ ምናምን ተመስርቶ ያ ላይ ተመስርቶ አንዳንዴ 35000 ሌላ ጊዜ 70000 ይሆናል ከነዚህ ውስጥ 90 እስከ 95% ሳያስብ ነው የሚወስናቸው ኢንቱኢቲቭ ነው ቤት ልነሳ ከተነሳችሁ በኋላ ልልበስ አልልበስ ብላችሁ እንተናችሁ ማለት ትለብሳላችሁ የምታስቡት ምን ልልበስ ነው አይደል እንደዚህ አይነት ውሳኔ 95% እንደዚህ አይነት ናቸው በጣም የሚያስጨንቁኝ 95% ነው ነን ደሊበሬትና ደሊበሬት ዲሲዥንስ ይባላሉ ነን ደሊበሬት ዲሲዥን ማለት አውቶማቲክ ለምሳሌ ጥርሴን ብራሽ ዳርጎ ወይ ከታች ከላይ ቤት ወርታች ቤት ልውረድ ወይ ፎቅ ከሆነ ሰላም ስትባሉ ተመልሳችሁ ሰላም የምትሉት የሆነ ድምጽ ስትሰሙ ስልካችሁን ቼክ የምታረጉት ምናምን እንደዚህ ነን ደሊበሬት ዲሲዥንስ ናቸው ሶ ሊደርሺፕ የምንለው 5% ላይ ነው ማለት ሊደርስ የሚያስፈልጉት 5% ውሳኔ ነው ጆን ሲ ማክስዌል የሚባል ሰውዬ a leader is one who knows the way goes the way and shows the way መሪነት ማለት መንገዱን የሚያውቅ ነው በመንገዱ በተረጋጋሚ የተመላለሰ ነው
እንዲሁም በተደጋግሞ በተጓዘበት መንገድ ሌሎችም እንዲሄዱ የፈቀደ ሰው ነው። ቸርችል ደግሞ የትልቅነት ዋጋው ኃላፊነት ነው ይላል። ቀብዱ ትልቅነት ኃላፊነትን ከመውጣት ጋር ያገናኘዋል። The best way to find yourself is to lose yourself in the service of others ጋንዲ ነው። ራስህን ማግኘው ለህይወት ጥሪ ትክክለኛ መስጫ መንገዱ ራስህን በሌሎች አገልግሎት ላይ ማዋል ነው። ጉልበትን አንተነትን በሌሎች አገልግሎት ሂደት ላይ መስዋዕት እንዲሆን ማድረግ ነው ይላል። Leadership is not about titles or positions but about impact, influence and inspiration. True leaders ignite change, empower others and turn challenges into opportunities. The power of leadership lies not in commanding but in guiding people towards a shared vision of greatness. አመራር ማለት ቦታ አይደለም፣ ወንበር ማለት አይደለም። ተጽዕኖ ነው፣ ኢንፍሉዌንስ ነው፣ ተነሳሽነትን ማሳደር ነው። ትክክለኛ መሪ የሆኑ ሰዎች ለውጥን ያመጣሉ፣ ሌሎችን ያበቃሉ፣ የገጠማቸውን ተግዳሮት ወደ እድል ይቀይራሉ። የመሪነት ኃያልነቱ ባለቅነቱ ላይ አይደለም፣ ሰዎችን ወደ ጋራ ሆነ ታላቅነት እንዲያመሩ የማድረግ ችሎታ ላይ ነው ይላል። ስቲቭ ጆብስ ቀጥሎ ኢኖቬሽን ዲስቲንክሽ ቢትዊን a leader and a follower ፈጠራ መሪነትንና ተከታይነትን የሚለያይ ነጥብ ነው። መሪዎች ይፈጥራሉ፣ ተከታዮች ኢኖቬት ሊያደርጉ ይችላል። የሆነ ኢኖቬት የተደረገን ግን ሊጠቀሙ ሊሰሩ ይችላሉ። መሪዎች ኢኖቬቲቭ መሆን አለባቸው ማለት ነው። አመራር ሁሉም የሰው ልጅ እስካሁን የፈጠራቸውን ነገሮችና ስርዓቶችን ቅርጽ የሚያስይዝ የሚወስን ነገር ነው። ኤቭሪ ግሬት ኢንቬንሽን ኤሌክትሪሲቲ በሉት፣ ኢንተርኔት በሉት፣ ሞደርን ሜዲሲን በሉት፣ አሁን ደግሞ ፐርሰናላይዝድ ሜዲሲን የሚባል እየመጣ ነው። መድኃኒት የሚመረተው ከመድኃኒት ፋብሪካ አይደለም። ትመረመሩና ለናንተ ብቻ የሚሰራ መድኃኒት ይመረታል። ስሞል ሳይዝ ትንሽ መድኃኒት ፋብሪካዎች ትንሽ በየሰፈሩ የሚከፈቱ ይሆናሉ። ፐርሰናላይዝድ ሜዲሲን ይላል፣ ኤርጅ ሪቨርሳል ምናምን ይሏቸዋል። ፊቸር ኦፍ ሜዲሲን እሱ ነው። ዛትስ ዋይ ይሄ ቨርቹዋል ኢሞርታሊቲ ምናምን ያልኳችሁ ቅድም እንትናል እና እነዚህ ሁሉ ቪዥነሪስ ናቸው። ፖዚሽን ላይ ኖራቸው ይችላል። ቶማስ ኤዲሰን መሪ ነው፣ ላይት በልብን የፈጠረው ሰው። ቴስላ መሪ ነው፣ ቪዥነሪስ ናቸው። እና ሁሉንም ግሬት ኢንቬንሽንስ ሲስተምስ የመፈጠሩ ምክንያት ጥቅም ላይ የመዋከሙ ምክንያት ቪዥን ያላቸው ኢማጂነሪቲቭ እንትን ያላቸው ሰዎች፣ በሌላ አባባል መሪዎች የሆኑ ሰዎች የፈጠሩት ነገር ነው። ያለ ቪዥነሪ መሪዎች የተፈጠሩ ነገሮች ጥቅም ላይ አይውሉም። ኢኮኖሚ ይቆማል። ህብረተሰብ ኮላፕስ ያደርጋል። ሶሳይቲ ኮላፕስ ያደርጋል። ኢንተርኔት ዓለምን ትራንስፎርም አድርጓል። ግን ስቲቭ ጆብ፣ ቢል ጌትስ፣ ቲም በርነርስ-ሊ ናቸው ወደ ተግባር ያመጡት ፕራክቲካል ኢቮሉሽን። ኢንተርኔት በራሱ መሪ ያስፈልገዋል። ኢንተርኔት ኢዝ ቴክኖሎጂ። ልንጣላበት እንችላለን፣ ልንጋደልበት እንችላለን፣ ልንስማማበት፣ ምርት ልናመርትበት እንችላለን። ኢንተርኔት በራሱ አይደለም ማክ ሆኖ አይፓድ ሆኖ መጥቶ፣ ኢንተርኔት በራሱ አይደለም ጉግል የሆነው፣ ኢንተርኔት በራሱ አይደለም ፌስቡክ የሆነው። መሪዎች ናቸው ያደረጉት። መጀመሪያ ተፈጠረ ነገሩ። የተፈጠረውን ነገር መጠቀም ራሱ መሪነት ይጠይቃል ማለት መሪነት leadership determines the fate of nations and civilizations። መሪነት የሀገራትና የስልጣኔዎች እድል ፈንታ ይወስናል። ታሪክ የሚበየነው በቴክኖሎጂ ብቻ አይደለም። ቴክኖሎጂ እንዲጠቀም ህብረተሰብን አነሳስተው ወደ አንድ ታላቅ ምህዋር የሚያስገቡ መሪዎችም ጭምር እንጂ ታሪክ ይበየናል በመሪዎች። ታሪክ ይሰራል በመሪዎች፣ ተጠፍጥፎ ይሰራል።
ትልልቅ ሲቪላይዜሽንስ ይሄ ግሬት ፓወር ፖለቲክስ ምናምን የምትሉ ትልልቆቹ ሀገሮች የመጀመሪያዋ ፍሎረንስ እና ቬኒስ ከዛ ዳች ከዛ እንግሊዝ ከዛ አሜሪካ አሁን ቻይና ምናምን ስፔን ዳች ግሬት ትልቅ ሀገር ስትሆን እንትን የዓለም ሌላ ሀያል ስትሆን 15ኛው ክፍለ ዘመን ስፔን መሆን ትችል ነበር። የጎዳላት ትልቅ መሪ ብቻ ነው። አንድ ሀገር ትልቅ የሚሆነው ሌላ ሀያል የሚሆነው ስለቻለ ብቻ አይደለም። the will to be hegemony መሆን አለበት። ዊል ያስፈልጋል፣ የመሆን ፍላጎት። አርጀንቲና ሄጂሞኒክ ለማድረግ የሚያስችል ሁሉም ነገር አላት። ስለ አርጀንቲና ነው የተለየ ሀገር ነው። በመሪነት ነው የጨነገፈው። ኢቭን ተሟልቶ ሲገኝ እንኳን ዊል ያስፈልጋል። ያ ዊል በመሪው በኩል ነው እንትን የሚለው። ምንም ያልሆኑ ሀገራትን ጠፍጥፈው ትልቅ ያደረጉ በእነሱ ግራንደር ቪዥን ምንን እና አምቢሽን ትንንሽ ሀገራትን ትልቅ ያደረጉ አውስትራሊያውያን የዓለም ግርጌ ናቸው። መሀል ነን ይላሉ። እንደ ሳውዲ ማዕድን ያወጣሉ። እንደ ሳውዲ ብቻ ግን አይደሉም። ዘመናዊ ኢኮኖሚ ነው ያላቸው። በአስተሳሰባቸው መሪዎቻቸው እዛ መጨረሻ የፓሲፊክ ኦሽን መጨረሻ ላይ ያሉ ሰዎች መሀል ነን ብሎ እንዲያስቡ አድርጓቸዋል። we are at the center of the world ይላሉ። ሶ የሆነ ቴክኖሎጂ ሊፈጥር ይችላል እንትን የመሪነት ተግባርም አለው። የፈጠርከውን ቴክኖሎጂ ግን ለህዝብ የሚያዳርሰው ሶሻል ሙቭመንት የሚያደርገው ጥቅም ላይ እንዲውል የሚያደርገው ተጨማሪ ሀብት እንዲፈጥር የሚያደርገው መሪነት ነው። ቴክኖሎጂን ተጠቅሞ ጉግል የሚባለውን ፕሮዳክሽን የመጣው መሪነት ነው። ፕሮዳክሽን ነው ጉግል ራሱ። ኢንፎርሜሽን ኢዝ ፕሮዳክሽን ነው። ፋብሪካ ላይ እንደሚታሸግ ነገር ነው። እንደ ውሃ ነው። እንዲያውም ከውሃ በላይ ሞር ቫልዩብል ነው። ሮማን ኢምፓየር ሲዛር ትልቅ አደረገው። የመጨረሻው ሮማን ኢምፓየር በጣም ብዙ ችግር ያለበት ንጉስ እንዲፈርስ አደረገው። መሪነት ሲቪላይዜሽን ይገነባል፣ ሲቪላይዜሽን ያፈርሳል። የመሪነትና የሰው ተፈጥሮ በጣም ወሳኝ ነው። መሪዎች የሚሆኑ ሰዎች ሳይኮሎጂ፣ ኢሞሽንን፣ ሶሻል ቢሄቪየርን ማወቅ አለባቸው። መሪነት ማለት ሰው ነው የምትመራው። የሰው ተፈጥሮ ምንድነው? ሰው ልጅ እንዴት ነው የሚያስበው? የሰው ልጅ ከሬናይሰንስ በኋላ ከዚህ ከአውሮፓውያኖቹ ኢንላይትመንት በኋላ ከዛ ፊት ሰው አይጠናም ነበር። ሰልፍ የሚባለው ነገር አልነበረም። ዘ ሰልፍ ዘ ኢንዲቪጁዋል ግሩፕ ነው። ሰልፍ የሚባለው ማተር ማድረግ የጀመረው ሬናይሰንስ ነው። ኢንዳስትሪያል ሪቮሉሽን ደግሞ የበለጠ እንትን አደረገው እና የሰው ልጅ ሂስቶሪካሊ ግለሰብ የሚባለው ኢንዲቪጁዋል እንትን የበለጠ ሚና እየኖረው ከግሩፕ ነፃ እየወጣ የግሩፕ ሚና በጣም እየቀነሰ የግለሰብ ሚና በጣም እየጨመረ ነው የሚመጣው። ከዛ በፊት ደግሞ ኦፍ ኮርስ ወደነ ጁሊየስ ሲዛር ወደነ አሌክዛንደር ዘ ግሬት ምናለው ሊደርሺፕ ላይ ግሬት ማን ቲዮሪ የሚሉት ነው። ማለት በቃ ሁሉን ነገር የሚችል አንድ የሆነ ተአምራዊ መሪ አለ የሚል ነው። መሀል ላይ ግን ተዳክሞ ነበር። ይሄኛው ስለ መሪነት አጠቃላይ ሰው መሪ የሚመራው ሰውን ነው፣ አንድ ሰውን ነው፣ ግሩፕን ነው፣ ሶሳይቲን ነው ምናምን እና ሳይኮሎጂ ሳታነብ መሪ መሆናት አንድ ሰው ስትመራው ምን እንደሚያስብ እንዴት እንደሚያስብ ካላወቀው ልትመራው አትችልም። ስታዘው ምን እንደሚያደርግ ካላወቀው የሰው ልጅ በጣም አስገራሚ ፍጡር ነው። እንኳን ሌላን ሰው መምራት ሰው ራሱ ሰልፍ ሊደርሺፕ ኋላ ላይ በጣም ዲፊካልት ነው። ሶ መሪ የሚሆን ሰው ስነልቦናን አንድ ሰው ስታዘው ምን ይሆናል፣ እንዴት ባዘው ይሻላል ምናምን የሚያሳየው ሪአክሽን ከቦዲ እንትኑ ያለው ስሜት ብዙ ነገር መጠናት አለበት። መሪ ስትሆን በየቀኑ ከሰው ጋርም ያን ሰው እያወቀው ነው፣ እንደ ግለሰብ እንደ ሶሳይቲ እያወቀው ነው መሄድ ያለበት። ያለ መረዳት ደግሞ ያጠፋህ የግድ መሆን የለበትም። ጽሁፎች አሉ በቃ ሲኦዎች የጻፏቸው የስነልቦና ጽሁፎች ምናምን አሉ። እናሱም ሶሻል ቢሄቪየር ማወቅ አለብን። ቢኮዝ መሪነት ማለት ምን ብለው ነው? it's not about position, it's not about authority። ስልጣን አይደለም። it's about influence። ስልጣን ስላለህ ልታዘው ይችላል፣ ታሰራው ይችላል። ኢንፍሉዌንስ ግን አታረገው። ኢንፍሉዌንስ ብታረገው ከሚሰራልህ 10 እጥፍ ይሰራልህ። አሁን ከሚሰጥ በኦቶሪቲ ምክንያት የሰውን ስሜት ካወቅህ ግን ሰው ምን መሆኑ ከተረዳ ስነልቦናውን ከበላው እንዴት መጠቀም እንዳለብህ ካወቅ እንትን ሞሎች ላይ ውጭ ሀገር ስዊድን ምናምን ሊፍት በጣም ቢዚ ስለሚሆን ይበሳጫል ሰው ሲጠብቅ እና ጸብ ይመጣል ነው ይገባለው እና አጠኑና ምን አደረጉ ሞሉ እንትኑ ላይ ሊፍቱ አጠገብ መስታወት ይሄ መልክ የሚያሳይ መስታወት ነው እና ሰዎች መስታወት የሌለው ሞል ላይ 3 ደቂቃ ሰው ከጠበቀ ያብዳል። መስታወት ያለው ሞል ላይ 25 ደቂቃ ሰው ጠብቆ ምንም የጠበቀ አይመስልም።
ራሱን ያያይ I'm telling you ሳይንስ ነው እና ሞሎቹ ሰላማዊ ሆኑ ሞል ዘገየብኝ ምናምን ቢኩ በጣም ሲምፕል ነው የሰው ተፈጥሮ ስዊድን ውስጥ መጸዳጃ ቤት የኤርፖርት መጸዳጃ ቤት ምንድነው የሰው ልጅ ረጅም ጊዜ ስልክ ላይ የሚያውል ጊዜው የሚያጠፋው ኤርፖርት ላይ ነው ኤርፖርት ስትሄዱ መታቆት ሰው የለም ስልክ ላይ በጣም ብዙ ሀገር የመጣ ሰው ስለሆነ ሁለተኛ በፍጥነት ከሆነ ቦታ ትለየላችሁ በፍጥነት ወደ ሆነ ቦታ ትሄዳላችሁ ላይክ ብትነዱ 10 ሰዓት የምትሄዱትን በ30 40 ደቂቃ ትገባላችሁ ሶ በዛ ምክንያት የሆነ ሰው ቻው ትላላችሁ የሆነ ሰው ተቀበለኝ ትላላችሁ ምናምን አውሮፕላን ደግሞ ስትሄዱ ብዙ ስልክ ማውራት ስለማይቻል አሁን ኢንተርኔት አለ ስገባ ስለማይሰራ ስለምትሉ እና ወንዶቹ ስልክ ያወሩ ወደ ኤርፖርት መጸዳጃ ቤት ይሄዳሉ ብዙ ጊዜ እና ስልክ ያወሩ ሽንታቸውን እንትን ሲሉ አይጠምቱም መሃሉ ላይ ስልክ ያወሩ ስለሆነ ጫፍጫፉ ይሆናል ነጥሮ እንዳለ ወለሉ ይበላሻል ሶ እሱን ረግጠው ደግሞ ወደ ኤርፖርት ወደ ዋናው ይሄዳሉ ሶ ኤርፖርቱ ቆሻሻ ሆነ በጣም ተቸገሩ እና ማስታወቂያ ያለጠፉ በአምፕሊፋየር አስነገሩ እንደዚህ አድርጉ ምናምን ለውጥ የለም ትንሽ ሰው ነው አንድ ሰው ሁለት ሰው የሚሰራ ካሜራ ተክለው እስከ 100 ሚሮ ድረስ ቀጥ ምንም ልዩነት የለም ከዛ ቢሄቪራል ሳይንቲስቶች ጥናት አደረጉ ከዛ ማስቲካ የምትመስል ነገር መሃላው ላይ እንትን አሉባት ስቲክ አረጉባት እንትን ማለት ስልክ ያወራን ቢሆን ቆሻሻ ያጸዳሉ ብለው ፎከስ ሆኖ በ100 ዩሮ ችግሩ አልተፈታም ከቀጣት በዛች ማስቲካ ምክንያት ግን ንጹህ ሆነ ውስብስብ የሰው ልጅ ውስብስብ ነው ካላወቀው ስታቀው ደግሞ ኪክ ፊክስ ነው በጣም ሲምፕል ነው ወላጆች ስዊድን ውስጥ የህፃናት ኦበሲቲ በጣም ተስፋፋና ይሄ ያለ ጊዜ የስኳር በሽታ ያለ ጊዜ የህፃናት ልብ በሽታ በጣም በዛ ሶ ፐብሊክ ሄልዝ ክራይሲስ ሆነ እና የስዊድን መንግስት ወላጆች ልጆቻቸውን ወደ ሞል ይዘው ሲሄዱ ትምህርት ቤት ይዘው ሲሄዱ የትም ቦታ ይዘው ሲሄዱ ወደ ቤት ወስዷቸው ሊፍት አትጠቀሙ ኤሌቬተር አትጠቀሙ በስቴር ኬዙ በፎቅ መወጣጫ ወሰዷቸው እንዲንቀሳቀሱ ማለት እንትን እንዲል ብሎ ብዙ ሞከረ እንደዚህ በየሊፍቱ ጻፈ አትጠቀሙበት በዛ ሄዱ ህፃናት በሽታ እየገደላቸው ነው ቲቸር ኦፍ ፓረንት ኦፍ ዘይር ምናምን ብሎ ሞል ላይ ትምህርት ቤት ላይ ምናምን ልጁን በፎቁና እንትኑ መሰለ እንትኑ ትቶ በስቴር ኬዝ የሚወጣን ሰው ለይቶ በካሜራ ሽልማት መስጠት ጀመረ ናቲንግ ትንሽ ነው 100 ሰው ምናምን ከዛ ቢሄቪራል ሳይንቲስቶች ጥናት ያደረጉና የፎቅ መወጣጫውን ፒያኖ አደረጉት ፎርሙላ ፒያኖ ፊክስ አደረጉበት እንግዲህ ስትወጡ ድምጽ አለው የሙዚቃ ድምጽ ማለት ወላጆችና ህፃናቱ 10 ጊዜ በቃ እንግዲህ የልጅ ጤና ነው እየተባለ ማይሰማ ሽልማቱ ሊሰጡ አልሰማ ያለ ወላጅ የ40 ዓመት የ30 ዓመት ጎልማሳ በፒያኖ ግን ይጃጃላል አይደለም ያለው ሂማን እንደዛ ነው ብዙ ነገሮች በኋላ ላይ ነው አረ ሂማን ኔቸር በጣም ዛት ሂማን ኔቸር ነው ሊድ የምታረገው መሪነት ማለት ኢንፍሉዌንስ ነው መታመን ነው ዛብሪ የሰው ልጅም ኢንስቲንክት ቀልብ መግዛት ነው ካል ያን ቀልብ ማወቅ አለበት የሰው ልጅ እንዴት እንደሚያስብ ማወቅ አለበት እጁን እንደዚህ ሲል ምን ማለት እንደሆነ ማወቅ አለበት እያወራ እጁን እንደዚህ ብዙ የሚያፋትግ ከሆነ ምን ማለት ነው ቦዲ ላንጉጅ ማወቅ አለበት ይሄ ትርጉም አለ ዘርዘ ቦዲ ላንጉጅ ሳይናገር ሰው የሚናገርበት ሳያውቀው የሚናገርበት መንገድ አለ ቦዲ ላንጉጅ ለማንበብ ስነ ልቦና ማንበብ አለበት ሶ በመሪነትና በሰው ልጅ ማንነት ላይ ሂማን ኔቸር ተፈጥሮ ማንነት ላይ ምንድነው ያለው ግንኙነት የሰው ልጅ ሶሻል ማህበራዊ ፍጡር ነው ትራይባል ኢንስቲንክት አለ ሰው ልጅ ሶስት ማንነት አለው ይባላል ውስጣችን እኛ አሁን በዛህነት ምንለው ውጭ ነው ሰው ውስጥ የፊሎሶፊ ኦፍ ቢንግ የሚባለው እንትን ብትሉ ሰው ውስጡ ጋር ሶስት ነገር አለ ይላል አንደኛ ሶሊቱድ ይለዋል ነጠላ ማንነት አለ እኔ ዛዲግም ሆነው አንተን ያልሆንኩት ወይ እሷን ያልሆንኩት በቃ ዛዲግ የሚያሰኘኝ የራሴ ማንነት አለ እዛ ላይ ግን አይቆምም በሃይማኖት በብሔር በፖለቲካ በጾታ በመናምን በግሩፕ ተሳተፋሉ የሆኑ ሰዎችን የሚያቅፍ የሆኑ ሰዎችን የሚያገል
ለምሳሌ ሃይማኖት ከሆነ የሆነ ሃይማኖት ስትከተሉ የሌላ ሃይማኖት የሚከተልን ከእናንተ ጋር የሚከተሉ ሃይማኖት የሱ ጋር የተቀላቀላችሁ ነው። ከእናንተ ውጪ ሆነው ደግሞ ያላችሁ ሸራተን ለኮካን 200 ብር እሸጣለሁ ብሎ ሲወስን 199 ብር ብቻ ኪሱ ጋር ያለው ሰው አይምጣብኝ ያለ ነው። በፕራይስ ዲስክሪሚኔሽን ነው። አይ ዶንት ዋንት ዩ ያለ ዲስክሪሚኔት እያደረጋችሁ ነው። ግን ያደረገው ምንድነው? በፕራይስ ነው። ክራይስት እየፈጠረ ነው። ያን ወደዛ የሚገቡ ሰዎች ከ200 ብር በላይ መክፈል ይችላሉ ብሎ ፕሪቪሌጅ የሚሰማቸው 200 ብር መክፈላቸው ብቻ ሳይሆን ያን ክላስ ፈልገው ነው። የሆነ ለሆኑ ሰዎች ብቻ የተከፈተ በር ነው እየገቡ ያሉት። ኤክስክሉሲቪቲ ያለው ስሜት አለው። የሰው ልጅ ትራይባል ኢንስቲንክት ስላለው ማህበራዊ ፍጡር ስለሆነ በግሩፕ ይሳተፋል። 10 ሰው፣ 100 ሰው፣ 1000 ሰው፣ 1 ሚሊዮን ሰው፣ 1 ቢሊዮን ሰው ሆኖ ይሳተፋል። ያ ደግሞ ሊደርሺፕ ይፈልጋል።